ማወቅ ያለባችሁ ግን ከዛሬ ጀምሮ ፒቱፒ መጠቀም ወንጀል ነው የሚል አዲስ ህግ አልወጣም። ሰላም እንዴት ናችሁ? እንደምታስታውሱት ባለፈው ሳምንት ብሔራዊ ባንክ ፒቱፒን በተመለከተ መግለጫዎች አውጥቶ ነበር። ከዚህም ጋር ተያይዞ ብዙ አይነት ጥያቄ ስትጠይቁኝ ነበር። ስለሆነም በዚህ ቪዲዮ የእናንተን ጥያቄ መመልስ ይሆናል። ከዚህም ጋር ተያይዞ ደግሞ መግለጫውን በተመለከተ ብሪፍ የሆነ ኤክስፕላኔሽን የምሰጣችሁ ይሆናል ማለት ነው። ማወቅ ያለባችሁ ግን ከዛሬ ጀምሮ ፒቱፒ መጠቀም ወንጀል ነው የሚል አዲስ ህግ አልወጣም። ይህንን ከዚህ ቪዲዮ መጀመሩ በፊት እንድትረዱ ፈልጋለሁ። ስለዚህ የወጣው አዲስ ህግ ምንድነው? በአራት ዋና ፖይንቶች ይህን ቪዲዮ ከፋፍዬ ማስረዳችሁ ይሆናል ማለት ነው። አጭር የሆነና ክሊር የሆነ ቪዲዮ ነው የሚሆነው። እስከ መጨረሻው መከታተላችሁን አትርሱ። በመጀመሪያው በመግለጫው ላይ የተመለከትነው under the regulatory framework የሚል ቃል አለ ማለት ነው። ይህ ምን ይገልጻል? ከዛሬ 5 ወር 6 ወር 1 ዓመት በፊት በወጣው ህግ ላይ ፒቱፒ ኢሌጋል እንደሆነና ህጋዊ እንዳልሆነ ይገልጻል። ስለዚህ አሁን የወጣው አዲስ ህግ ሳይሆን በነባሩ ወይም ደግሞ ከዚህ በፊት በነበረው ህግ ላይ ተመስርቶ የወጣ አዲስ መግለጫ ነው ማለት ነው። አዲስ የወጣ ምንም ህግ የለም። ስለዚህ ያን እንድትረዱ ፈልጋለሁ እና ኦሬዲ ኤግዚስት የሚያደርገው ወይም ደግሞ እየተተገበረ ያለው የህግ ማዕቀፍ ፒቱፒን እንደማይፈቅድ እንድታውቁ ፈልጋለሁ። አሁን የወጣ ሳይሆን ይህ ደግሞ እንዳልኳችሁ ከጊዜ በፊት የወጣ ህግ ላይ ኢንክሉድ የተደረገ ነው ማለት ነው። ስለሆነም በመጀመሪያው ክፍል ላይ ያንን ይገልጻል። በሁለተኛ ላይ ደግሞ የተጠቀሰው ምንድነው? በወርልድ ዋይድ ለክሪፕቶ እና ለነዚህ ኤክስቼንጆች በጣም ፍላጎት እየጨመረ እንደሆነ ይታወቃል። ስለዚህ በዚህ ላይ አያይዘው የጠቀሱት ምንድነው? ሰዎች እነዚህን ውሳኔዎች ሲያደርጉ በጣም በጥንቃቄ እንዲያደርጉና ማርኬቱ በጣም ቮላታይል እንደሆነ በወዲያው ሊጨምር እንደሚችልና ደግሞ ቶሎ ሊቀንስ እንደሚችል ተገልጿል ማለት ነው። ስለዚህ ከዚህ ሰዎች ራሳቸውን እንዲጠብቁ እንዲጠነቀቁ በቂ መረጃ ሳይኖራቸው ወይም ደግሞ በቂ መረጃ ላይ ዲፔንድ ሲያደርጉ ውሳኔዎችን እንዳያሳልፉ ይገልጻል ማለት ነው። ሌላው ደግሞ ከዚህ ጋር ተያይዞ ፕላትፎርሞቹ መኒ ላውንደሪንግ እና ሌሎች ህገወጥ የሆኑ አክቲቪቲዎችን ሞኒተር የሚያደርግበት ወይም ደግሞ የሚቆጣጠርበት በጣም ፒውር የሆነ ወይም ደግሞ ግልጽ የሆነ ስርዓት ስለሌለው እዚህ ላይ እናንተ ተሳታፊ እንዳትሆኑ ጥንቃቄ እንድታደርጉ ይገልጻል ማለት ነው። ሳታውቁ ደግሞ ተሳታፊ ከሆናችሁ ወንጀለኛ ስለምትሆኑ ያንንም እንድታስቡበት ነው ማለት ነው። በሶስተኛ ደረጃ ደግሞ የተጠቀሰው እነዚህ ዋሌቶችና ክሪፕቶ አሴቶችን በምትጠቀሙ ጊዜ ግልጽ ነው፣ ገንዘባችሁን እዛ ጋር ታስቀምጣላችሁ ማለት ነው። የእናንተን ገንዘብ እዛ ዲፖዚት አድርጋችሁ ወይም ደግሞ ፒቱፒ ላይ ገዝታችሁ በምታስቀምጡ ጊዜ እነዚህ ፕላትፎርሞች ቴክኒካል እና የተለያዩ ችግሮች ሊገጥማቸው ይችላል። እነዚህን ደግሞ በትክክል ፊክስ የሚያደርጉበት ሲስተም ስለሌላቸው ወይም ደግሞ ከዚህ በፊት በተመለከትነው ባለመኖሩ ምክንያት ብዙ ሰዎች ገንዘባቸውን ሉዝ አድርገዋል ማለት ነው። ስለዚህ እንደዚህ አድርጋችሁ ገንዘባችሁን እንዳታጡም ያሳስባል። አራተኛውና የተጠቀሰው የመጨረሻው ነገር ደግሞ ሰዎች ለእንደዚህ አይነት ዲጂታል አሴት ያላቸው ፍላጎት በጣም እየጨመረ መሆኑ ተጠቅሶ ለዛ ደግሞ ከአቻ ሀገሮች ጋር ኢትዮጵያም አዳዲስ የህግ ማዕቀፎችን ለማውጣት እየሰራች እንደሆነ በዚሁ መግለጫ ላይ ተጠቅሷል ማለት ነው። ስለሆነም ይሄ መግለጫ ጠቅለል ባለ ሁኔታ ስንመለከተው የነበረውን የፒቱፒ ህግ ለማስታወስ ይመስላል። አዲስ የወጣ ምንም ህግ የለም ማወቅ ያለባችሁ ነገር። ስለዚህ የነበረውን የህግ ማዕቀፍ ለማስታወስና እየተሰራ ያለበትንም ሁኔታ ሪማይንድ ለማድረግ ወይም ደግሞ ለማስታወቅ ይመስላል ማለት ነው። ስለዚህ ከተለያየ ከፎልስ አሰምፕሽን ወይም ኢንፎርሜሽኖች ከተሳሳቱ መረጃዎች ራሳችሁን እንድትጠብቁ እያልኩኝ ፒቱፒ ላይም የምትሳተፉ ሰዎች ኢንጌጅ የምታደርጉ የምትገዙ የምትሸጡ ሰዎች እነዚህ መረጃዎች በጣም እንደሚጠቅሟችሁ አልጠራጠርም። አዲስ ኢንፎርሜሽን ሲኖር ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እኔ ቴሶል እባላለሁ። እንዲህ አይነት ጠቃሚ ኢንፎርሜሽኖች ሁልጊዜ አፕዴት ሲወጡ ሼር ማድረጋችሁ ይሆናል። ስለዚህ ሰብስክራይብ ብታደርጉ የተለያዩ ክሪፕቶ ቲፖች፣ ኢምፖርቲንግ ቲፖች የምታገኙበት ቻናል ይሆናል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። የተለያዩ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ መልሳለሁ። ቻው።